ፕሮቴስታንቱን የምጠይቀው ጥያቄ አለ። መጽሐፍ ቅዱስ ብቻ ከሆነ የምትከተሉት መጽሐፍ ቅዱስ ውስጥ ብዙ የተጻፉ ነገሮችን ግን አትከተሏቸው። ለምሳሌ በየትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ሴት የቤተ ክርስቲያን መሪ የምትሆነው? የለም። ሶላ ስክሪፕቹራ ውሸት። በየትኛው መጽሐፍ ቅዱስ ጥቅስ ነው ቤተ ክርስቲያን ውስጥ እንደ ልባችሁ በልሳን ጩሁ የሚለው? የለም። ግን ሶላ ስክሪፕቹራን የምትጠቀሙት ከኦርቶዶክስ ጋር ኦኬ። እኚህን መምህር እንደሰማችኋቸው ምን እያሉ ነው? በፕሮቴስታንት ውስጥ መጽሐፍ ቅዱስ ብቻ የሚል ትምህርት ቢኖርም ግን ውሸታቸውን ነው እያሉ ነው። በምን መልኩ አሉ? ይህን ለመረዳት በነገራችን ላይ ቪዲዮውን ማለት ነው 3 ነጥቦችን ላንሳ። የመጀመሪያው ነጥብ በምን መልኩ ነው ያነሱት? እንደ ፕሮቴስታንቶቹ መጽሐፍ ቅዱስ ብቻ ቢሉም ግን መጽሐፍ ቅዱስ ላይ የሌለ ልምምድ ግን አላቸው። ለምሳሌ አሉና ሴት ልጅ በቤተክርስቲያን ውስጥ ፓስተር ትሆናለች እነሱ ጋር፣ ግን ይህ መጽሐፍ ቅዱስ ላይ የለም አሉ። ኬት ነው ያገኙት? ከመጽሐፍ ቅዱስ ሳይሆን ከሰዎች። ስለዛ መጽሐፍ ቅዱስ ብቻ የሚሉት ውሸት ነው። ሁለተኛ እንደው በቤተክርስቲያን ውስጥ ሰው እንደ ልቡ እየወጣ ልሳን ይናገራል፣ ይህ ነገር መጽሐፍ ቅዱስ ላይ ያለው አሉና የለም። ስለዛ ኬት ነው ያገኙት? ከሰዎች። ስለዛ ሰዋዊ የሆነ ትምህርት ስላላቸው መጽሐፍ ቅዱስ ብቻ የሚሉት ውሸት ነው፣ እንደ ከኦርቶዶክስ ጋር ለመጨቃጨቅ ያህል ነው አሉ። የመጀመሪያው ነጥብ አዎ ትክክል ናቸው። መጽሐፍ ቅዱስ ብቻ ይላሉ እንጂ መጽሐፍ ቅዱስ ብቻ እያሉ ግን መጽሐፍ ቅዱስ ብቻ የሚባለውን ትምህርት የማይቀበሉ ናቸው ፕሮቴስታንቶቹ ራሳቸው። ሁለተኛው ነጥብ ግን እሳቸው ራሳቸውም መጽሐፍ ቅዱስ ብቻ ይላሉ ግን አይቀበሉትም። እንዴት ያላችሁኝ እንደሆነ ለምሳሌ ጥምቀት አያድንም ብለው ነው የሚያስተምሩት፣ ግን መጽሐፍ ቅዱስ ላይ ጥምቀት አያድንም ሳይሆን ጥምቀት ያድናል ነው የሚለው። ሊትራሊ ለምሳሌ ጥምቀት ያድናል ይላል መጽሐፍ ቅዱስ። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ሰው ጥምቀት እንደሚያድን መጽሐፍ ቅዱስ እያስተማረ እሳቸው ግን መጽሐፍ ቅዱስ የማያስተምረውን ካስተማሩ እሳቸውም የዚዊንግሊን የሰዎችን ትምህርት ይዘዋልና የነዚህ ዊንግሊን ሰዋዊ ትምህርት በማስተማራቸው መጽሐፍ ቅዱስ ብቻ የሚሉት ያው የእርሳቸውን ቃል ለመጠቀም ውሸት ነው ማለት ነው። ቅዱስ ቁርባን ላይ መሄድ እንችላለን። ሌሎችም ትምህርቶች ላይ ከመጽሐፍ ቅዱስ ውጭ የሆነ ትምህርትን ስለሚያስተምሩ መጽሐፍ ቅዱስ ብቻ የሚሉት ትምህርት ውሸት ነው። ስለዛ ሶስተኛው ነጥባችን መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው እኛ ብቻ ሳንሆን ፕሮቴስታንቶችም ናቸው። ልዩነቱ ምንድነው ካላችሁኝ፣ ስንቃወም እነርሱ መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ራሱ መጽሐፍ ቅዱስ ብቻ በማን የሚቃወሙት? በሰዋዊ ትምህርት፣ በሰው ሰራሽ ትምህርቶች። እኛ ደግሞ መጽሐፍ ቅዱስ ብቻ የሚለውን ትምህርት የምንቃወመው ከሐዋርያት ጀምሮ የመጣ ሐዋርያዊ የሆነ አስተምህሮ አለ። አስተምህሮውን ይዘን ነው መጽሐፍ ቅዱስ የምናነበውና መጽሐፍ ቅዱስ ብቻ የሚለውን ትምህርት እንቃወማለን። የምንቃወመው በሐዋርያዊ ትምህርት ነው። ልዩነቱ ያ ነው እንጂ መጽሐፍ ቅዱስ ብቻ የሚለውን ትምህርት እኛም ፕሮቴስታንቱም ይቃወሙታል። እነሱ እያሉት ነው መጽሐፍ ቅዱስ ብቻ እያሉ ነው የሚቃወሙት። ያ ነው። ይቆየን።